መጽሐፈ ሄኖክ በምዕራፍ 3 ቁጥር 1 ላይ እግዚአብሔር ሱሪኤል የሚባለውን መልአኩን ወደ ላሜክ ልጅ ወደ ሆነው ወደ ኖህ ይልከዋል። ሊመጣ ካለው የውሃ ጥፋት እንዲዘጋጅ እግዚአብሔር በዛው ቻፕተር ላይ ደግሞ ስናይ ሩፋኤልን ምን ብሎ ያዘዋል? አዛዚኤልን እጅና እግሩን አስረህ በጨለማ አግዘው፣ በዱዳኤል ያለች ምድረ በዳዋንም ክፈታት፣ እሱንም በዛ ጨለማ ውስጥ ጣለው፣ በላዩም እንክብል እንክብል ሻፎ ሻፎ ድንጋዮችን ግጠምበት ይላል። በምዕራፍ 3 እንደገና ወረድ ብለን ቁጥር 16 ላይ በዚያም ወራት በጭንቅ ሊኖሩ ከእሳት በታች ወዳለው ቦታ በጭንቅ ይወስዷቸዋል፣ በግዞት ቤትም በዘላለሙ ተዘግቶባቸው ይኖራሉ ይላል። እንግዲህ እግዚአብሔር ሩፋኤልን ይህንን ያዘዘው በዛን ጊዜ ከወደቁት መልአኮች አንዱ ቺፍ የሆነውን አዛዚኤልን ወስዶ እዛ ውስጥ እንዲጥለው ነው። እስር ቤት ውስጥ የእግዚአብሔር እስር ቤት ጄል አለ አንደር ዘ ወርልድ። እዛ ከእሳቱ በታች የተቀመጠ በክሪስታል የተሰራ እስር ቤት አለ። ጀስት ላክ them there. so ይሄ አዛዚኤል ማለት በዛን ጊዜ የእግዚአብሔር ክብር ጎሏቸው ከእግዚአብሔር ዙፋን ስር የተባረሩ መልአኮች አንዱ ነው አዛዚኤል። መጽሐፈ ሄኖክ ስፔሲፊካሊ የወደቁትን ቺፍ መልአኮች ዋና ዋናዎቹን ጠቅሷል። ከነዚህ ሊደሮች አንዱ አዛዚኤል ነው እና the fallen angels የወደቁበት የዚህ አርዲስ የሚባለው የመጀመሪያ ቦታ በአሁን ዘመን እነሱ ስለተማማሉበትና ቃለ ምህላ ስለገቡበት እርስ በርሳቸው ላይ ካካዱ ሄርሞን ተብሏል። ተማምለውበታልና የሄርሞን ተራራ ብለውታል። የመሐላ ተራራ ማለት ነው ብለውታል። ማውንት ሄርሞን በአሁኑ ጊዜ ስቲል ማውንት ሄርሞን ነው የሚባለው፣ ግን በዓለም ዜናዎች ላይ ወይም ሂስቶሪካል አስፔክቶች ላይ ሲነገር የጎላን ሃይትስ ነው የሚባለው። እስራኤል በስድስቱ ቀን ጦርነት ያንን ቦታ ይዛው ስለነበረ አሁን ኮንትሮቨርሲ ይፈጥራል በሚል ዩናይትድ ኔሽን ጦር እንዲሰፍር ተደርጎበታል። ይሄ ቦታ ድሮ ዋቸርስ የነበሩበት ቦታ አሁን ደግሞ ዋች የሚያደርገው የዩናይትድ ኔሽን አርሚ ነው ማለት ነው። የዩናይትድ ኔሽን አርሚ ስቲል የዚህ የኤስታብሊሽመንቱ አርሚ ነው። የኤስታብሊሽመንቱ ኢንፎርስመንት ነው። የእነሱን ስራ የሚሰራ አርሚ ነው እና ይሄ ማውንት ሄርሞን የሚባለው ቦታ እንግዲህ the fallen ones መጀመሪያ የወደቁበት ቦታ፣ ሪግሩፕ ያደረጉበት ቦታ፣ ለሰው ልጆች ብዙ ምስጢራችን ያካፈሉበት ቦታ ነው። not only that ከሰው ልጆች ሴቶችንም ወስደው እንደወለዱና እነኛም የተወለዱት ነፈሊም ወይም the giants የተባሉትም ከዚሁ አካባቢ እንደሆነ ሶርሳቸው መጽሐፈ ሄኖክ ይናገራል። የሰውን ልጆች ወሰዱ፣ ሴቶችም ወሰዱ፣ ወለዱላቸው፣ ጃይንቶችም እንደተወለዱ መጽሐፈ ሄኖክ ረጃጅሞች ሰዎች እንደተወለዱ ይናገራል ማለት ነው እና ማውንት ሄርሞን አሁን ብቻ አይደለም። ከጥንት ጊዜ የባቢሎን ገዢ የነበረው ናምሩድ በዚህ ቦታ ላይ በማውንት ሄርሞን ታፕ ላይ ቴምፕሎች ነበሩት። የሳተርኒያን ቴምፕል ነበረው። እነሱ በባቢሎን ጊዜ የነበሩ ሰዎች የሚያመልኩት። በግሪክ ኤምፓየርም ቢሆን የግሪክ ሰዎች በዚህ ላይ ቴምፕል ነበራቸው በማውንት ሄርሞን ላይ the temple of Zeus, the temple of Kronos እንደዚህ የሚል ቴምፕሎች ነበሯቸው። ሳተርን እና ጁፒተር ማለት ነው። በኋላ ደግሞ የመጣው የዓለማችን ገዢ ሮማን ኤምፓየር በዚሁ በማውንት ሄርሞን ላይ the temple of Saturn, the temple of Jupiter ነበራቸው። all this በዓለም አናት ላይ ያሉት የሊደርሺፕ ላይ ያሉት ሰዎች የዚህን ቦታ ሲግኒፊካንት ያውቃሉ። ስለሚያውቁም ነው ቴምፕል የሚሰሩት፣ ስለሚያውቁም ነው ያንን ቦታ
በጣም የሚዋጉለትና የሚገዳደሉለት በጣም ኢምፖርታንት የሆነ ቦታ ነው። ኢንፋክት በኋላ እንደውም በአንተ ክራይስቱ መመለስ ላይም ሲግኒፊካንት የሆነ ቦታ ሳይኖረው አይቀርም ይሄ ቦታ እና ማውንት ሄርመን እንግዲህ ኤንጅሎች ለሰው ልጆች ብዙ ነገር ያስተማሩበት ቦታ ነው። እግዚአብሔርንም በጣም ብዙ ያስቆጣ ነገር የተደረገበት ቦታ ነው። ፎሬን ጂን እንደውም እዚህ አካባቢ ዴቨሎፕ እንደተደረገ የመጀመሪያው ፎሬን ጂን ወይም ደግሞ ከሰው ልጆች ጄኔሪክ ሜካፕ እግዚአብሔር ከሰራው ጄኔሪክ ሜካፕ ውጪ የሆነ ጄኔሪክ ሜካፕ እዚህ ቦታ ላይ እንዳለ መጽሐፈ ሄኖክ ስፔሲፊካሊ ነግሮናል። አንዳንዴ እንደውም ይሄ እንደዚህ አይነት ታሪኮች ብቅ ጥልቅ እያሉ በሰዎች ዘንድ ሲነገሩ እንሰማለን እና ሄኖክ መጽሐፈ ሄኖክ ብቻ አይደለም በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ ጴጥሮስ ሲናገር ይላል እግዚአብሔር ኃጢአት ላደረጉ መላእክት ሳይራራ ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ሰጣቸው ይላል ነው። በዛ ቦታ አሳልፎ ሰጣቸው ወይም በዛ በጨለማ ውስጥ እንዲጣሉ ወይም እንዲታሰሩ አድርጓቸዋል እና አሜሪካኖች አንዳንዴ ነው it's called like hell ይላሉ ወይም hell is for hero እንደዚህ አይነት ኮድ የሆነ አጠራር አላቸው ነው። ሄልን አፕሪሺየት ሲያደርጉት ሄልን በተለያየ መንገድ ሲጠሩት እንሰማለን። ሄል ያ hell yes እንደዚህ ሲሉት ይሰማል they're trying to create this reality ሄል ተመልሶ እንዲመጣ እና ይሄንን ፎለን ኤንጀልስ የነበሩበትን ዘመን ሂስቶሪካሊ ፊሎሶፈሮች የታወቁ ሰዎች the golden age ይሉታል ሜን ከጋድ ጋር ይኖር የነበረበት ዘመን ነው በማለት ሲጠሩት ማለት ነው እና በዛን ጊዜ የነበሩት ሰዎች they are savage but divine ሰዎች ናቸው they are savage but noble ሰዎች ናቸው ይላሉ እና the golden age ብለው ይጠሩታል። አሁን ይሄ the new world order የሚባለው ነገር በሌላ ኮርስ ሲጠሩት the golden age is coming back the golden age will be back the golden age is ድሮ የነበረው ዘመን በድሮ ጊዜ የነበረው ኤጅ ወይም ሲስተም ተመልሶ ይወጣበት ጊዜ ነው። እነኚህ ፎለን ኤንጀልስ ሪግሩፕ አድርገው ተመልሰው ሩል የሚያደርጉበትን ዘመን ነው ኒው ወርልድ ኦርደር ኦር ደግሞ the golden age ተመልሶ ይመጣል የሚሉት not good for us so እንግዲህ ጄምስ ብሩስ ወደ ኢትዮጵያ ሲመጣ አንድ ኢትዮጵያ ውስጥ እንዲመጣ ያደረገው ምክንያት የመጽሐፈ ሄኖክን ፍለጋ ነበር። መጽሐፈ ሄኖክ አውሮፓ ውስጥ አንድ ወይም ሁለት ቻፕተር ነው የነበረው። ኢትዮጵያ ውስጥ በዛ ጊዜ ግን ሙሉ ቻፕተሩ ነበር። ስለዚህ አውሮፓውያኖች ኢንፎርሜሽን አላቸው ይሄ ኢንፎርሜሽን እና ጄምስ ብሩስ ከዛ ከስኮትላንድ ድረስ ኦል ዘ ዌይ ወደ ኢትዮጵያ መጥቶ በንጉስ ነገስቱ ቤተ መዛግብት ተፈቅዶለት የመጽሐፈ ሄኖክን ገልብጦ መጨረሻ ላይ እንደውም ይዞ እንደሄደ ሁሉ ይነገራል። ከዛ በኋላ ነው እንግዲህ መጽሐፈ ሄኖክ በዓለም ሙሉ መሰራጨት የጀመረው እና ባይ ዘ ዌይ ጄምስ ብሩስ የስካቲሽ ራይት ፍሪሜሰን ወይም ደግሞ እነኚህ ፎለን ኤንጀልስን የሚያመልከው የሲክሬት ሶሳይቲ ግሩፕ ነው። ኦልሶ የዲስተንስ ካዝን ኦፍ ሴናተር ጆን መኬን እንዲሆን ይነገራል እና መጽሐፈ ሄኖክ እንግዲህ በዚህ በእርዝ ክሮስት ውስጥ ወይም በክሪስታል ወይም በጋድ ጄል ውስጥ ላክድ ስለተደረጉ ቢንጎች መጽሐፈ ሄኖክ ቁልጭ አድርጎ የሚያስረዳ ኤቪደንስ ነው። ኢቭን ዶው በብዙ ቤተክርስቲያናት ከኢትዮጵያ ውጭ ባሉ ቤተክርስቲያናት ካኖናይዝ ባይሆንም ማለት ነው እና የሚገርመው ነገር ዓለም በጣም ራሽ ያደረገች ነው አሁን ባለንበት ጊዜ እና የአይሁድ የካባላ ሊደር የፖለቲካ ሊደሮቹ እና የካባላ ሊደሮች ናቸው ይሄንን ዓለም አሁን የኢሉሚናቲ ግራንድ ማስተሮቹ እና we have ሁለት አመት ብቻ ነው ይቀረን ይላሉ ሜጀር ቲንግ ሃፕን ሊያደርግ በ2000 በ2018 ነው ሲግኒፊካንት ይር ነው ብለው እነሱ የሚያምኑት I mean things will change ከዛ በኋላ ብለው
ይናገራሉ 2018 ታይሚንግ ኢዝ ራኒንግ ፋስት ለዛ ነው ከግብጽ አንስቶ እስከ ኢራቅ ድረስ ያለውን መሬት የድሮ የባቢሎን መሬት የኛ መሬት ነው ብለው ያምናሉ so they trying to clear this land you know በአይሲስም ይሁን በሌላ ኦፕሬሽን they are trying to clear this land እንደዚህ ላይ ያለውን ፖፑሌሽን ሙልጭ አድርገው ያስወጡ ወደ ሌላ ሀገር ሊወስዱት operation ላይ ናቸው ያሉት I don't know how they do it ግን they doing that right now you see እና እንግዲህ ከዚህ ጋር በተያያዘ ጎልፍ ኦፍ ኤደን በተመለከተ ሌላ ቁፋሮ ከዚህ በፊት በሁለተኛው ቪዲዮ ላይ ትንሽ ሜንሽን አድርጌ ነበር እና ይሄ አሁን ዲግ ማድረግ የጀመሩት ፕሮጀክት በኢንዲያን ኦሽን ሳውዝ ዌስት በኩል ከማዳጋስካር ሳውዘርን ላይ አዲስ የተጀመረ ኦፕሬሽን ነው it's called expedition 360 ይባላል I think እነሱ ሜንሽን ማድረግ የፈለጉት as a code 36 ነው 36 ማለት ኮድ ወርድ ነው 9 ማለት ነው is a ሳተርንን ሜንሽን የሚያደርግ ቁጥር ነው as a code so operation expedition 360 በአትላንቲስ ባንክ ላይ ቁፋሮ ጀምሯል ማለት ነው ዩናይትድ ስቴትስ ገቨርንመንት ከ1 ቢሊዮን ብር በላይ ነው የመደበለት you know እና በ1997 ከተደረገው የሶሎሞ ፕሮጀክት ቁፈራ በ3 ኪሎ ሜትር ከኢንዲያን ኦሽን ከውሃው ወለሉ 3 ኪሎ ሜትር ወደ ውስጥ ይገባል የሚደረገው ቁፋሮ I mean it's very deep የሆነ ቁፋሮ ነው እና ቁፋሮ ዋናው ሚሽኑ ምንድነው ከእርዝ ክረስት ውስጥ ባለው ማግማ ውስጥ ወደ ታች በመግባት ላይፍ እንዳለ ማወቅ እንፈልጋለን ነው ላይፍ አለ ብለው ያምናሉ እነሱ ለኛ የሚሰጡን ሪዝን ምንድነው በዚህ በእርዝ ሜጀር በሆነው ፎልት መካከል ለስላሳ ቦታዎች ስላሉ ወይም ሶፍትዌር የሆነ እነሱ ሰርፐንቲን ይሉታል the serpent ይሉታል the serpentine በዚህ በሰርፐንቲን በሚሉት ክራክ ውስጥ በመግባት እርዝ ማግማ ውስጥ ከገቡ በኋላ ዲግ በማድረግ ላይፍ እንዳለ አውቀናል እና actually they call it በዚህ ውስጥ የሚገኘውን ማይክሮብ they call it archaea or archaea ይሉታል exactly I don't know ምን pronounce እንዴት እንደሚደረግ ግን ለኔ በዚህ በሰርፔንተን ቤልት ውስጥ የሚቆፍሩት ቁፋሮ ይሄ እና ፕሮፌሰር ማክሎይድ የሚሉት ባክቴሪያዎችን ለመፈለግ ነው ወይ አርኪያ ባክቴሪያ እሱን ለመፈለግ ነው የሚሉት ነገር በገልፍ ኦፍ ኤደን ላይ ከሚደረገው የፓይሬቶች ዜና ለይቻለው you know it's just an excuse they try to crack ይሄንን jail they try to crack ይሄንን adamant you know adamant እና diamond ከሌላ ድንጋይ የጠነከረ ድንጋይ ነው you know it's the jail is made from this strong የሆነ crystal እንደውም አንዳንድ ዘፋኞች diamond in the sky ሲሉ ይሰማል አንዳንዶች adamant ብለው ሲዲ ሲያወጡ ይሰማል ለራሳቸው adamant is the place ይሄ እነኚህ ቢንጎች ያሉበት ቦታ ነው በadamant ወይም በሌላ ኮድ ሲጠራ የሚሰማው you እና የተለያዩ ኦፕሬሽኖች በመድር ላይ ያደረጉ ነው right now ከዓለማችን በስተሳውዝ በኩል የሚገኘው አንታርክቲካ ላይ እንደዚሁ ሌላ ትልቅ ኦፕሬሽን የተደረገ ነው አሁን right now ከ1997 ጀምሮ የአማንዳ ፕሮጀክት ነው የአማንዳ ፕሮጀክት አሁን ከ2005 ወዲህ በአይስኪው ፕሮጀክት ተጠቃሏል እና just like እንደ ኤደን ሃይሉ ስቶሪ የአማንዳንም ስቶሪ በጣም በብዙ ጊዜ ሲናገሩት እንሰማለን በተለያየ መልክ ነው አማንዳ ለፊኒሺያንስ ወይም በዚህ አካባቢ በከነዓን ምድር ላይ ለነበሩት ፊኒሻል ፈንቄ ወይም ፊኒሻል ለሚባሉት ሰዎች አማንዳ is the underworld አምላክ ነው አማንዳ is very significant አምላክ ለነሱ አማንዳ ማንዲ ማንዴል በተለያየ ስም ይጠሩታል ይሄ አማንዳ የሚባለው አምላክ እና አማንዳ አክሮኖሚ ነው ይሄንን አክሮኖሚ